በታሪካችን መጀመሪያ ላይ በአንድ ትምህርት ቤት ውስጥ አስቸጋሪና ጉልበተኛ የሆነውን ልጅ እናያለን። ከዚያም አዲስ የመጣችውን መምህርት ወደ ራሱ በመጎተት ፊቷንና ጸጉሯን ይነካካታል። በተጨማሪም በተማሪዎቹ ፊት ሊያዋርዳት ይሞክራል። አስተማሪው ተነስታ ለመሄድ ብትሞክርም ልጁ ግን በቀላሉ እየለቀቃት አይደለም። አብረውት የነበሩት ጓደኞቹም ሳይቀር መምህርቷን ፎቶ በማንሳት በሷ ላይ ለመሳለቅ የሚረዳቸውን መረጃ ይሰበስባሉ። የሱጋንግ የተባለው ወጣት አለ የተባለ በጥባጭ ዱርዬ በትምህርት ቤቱ በሙሉ የሚፈራ ግለሰብ ነው። ቤተሰቦቹ በጣም ሀብታምና ተጽዕኖ ፈጣሪ ስለሆኑ ያለማንም ክልከላ ተማሪዎችንም ሆነ መምህራንን እየፈለገ ያሰቃያል። አለፍ ሲልም አብዛኛዎቹን ተማሪዎች ወደ አላስፈላጊ ጨዋታና የተለያዩ ወንጀሎች እንዲሳተፉ ያስገድዳቸዋል። በአንደኛው ቀን ከክፍል ጓደኛቸው ጋር ጨዋታ እየተጫወቱ ያለ በማይሆን ህግ ልጁን በተደጋጋሚ ተሰብስበው ፊቱን እየመቱት ቪዲዮ ከቀረጹት በኋላ ቪዲዮውን ለሙሉ ትምህርት ቤቱ ያሰራጩታል። የጥፊው ድምጽና የሱጋንግ የፌክስ አቅም የልጆቹን አይምሮ እስከ ማስጨነቅ ድረስ ያሰቃያቸዋል። ነገሩን የሰሙት መምህራን ሁላ አንድ ነገር ለመናገር አልደፈሩም። ሱጋንግና ጓደኞቹ ከሚሰሯቸው ግፎች አንዱ በተማሪዎቹ ብቻ አያቆምም። አለፍ ብሎም እስከ ቤተሰባቸው ድረስ እየሄደ ያሰቃያቸዋል። በአንደኛው ቀንም የአንደኛውን ተማሪ ሴት አያት መንገድ ላይ የያዘችውን የሚሸጥ ሱሺ በትነውባት ወደ ማይሆን የሰውነታቸው ክፍል ያስገቡትን ሲጋራና ጭሳጭስ እንድትበላ ያስገድዷታል። አለፍ ብሎም ቪዲዮ ቀርጸው ይለቁባታል። አብሯቸው የሚማረው ልጅም የአያቱን ውርደት ስለፈራ እሱ አንስቶ ሙሉውን ይበላዋል። አሁን ማንም ሰው በፍርሃት ከመኖር ውጪ ደፍሮ መናገር አልቻለም ነበር። ታዲያ ሁሉ የሆነ በአንደኛው ቀን ሶሚን የተባለች ትሁት ቆንጅዬና አስተዋይ መምህር ሱጋንግ ወደሚማርበት ክፍል በመምህርነት ትላካለች። አብዛኛው ሰው የማያውቀው ሚስጥር ግን ልጅቱ የአባቷን ዕዳ ለመክፈል አደገኛ የቦክስ ልምምድ ተምራ ቻምፒዮን የሆነች አለፍ ብሎም ከየትኛው ውድድር የታገደች አደገኛ ቦክሰኛ መሆኗን ነበር። ወደዚህ የመጣችው የራሷን የቀደመ ማንነት ሙሉ በሙሉ ደብቃና ከሰው ሁሉ ርቃ በአዲስ መልኩ መምህርት ሆና ህይወቷን እንደ አዲስ ለመጀመር ነበር። የበላይ የሆኑት ዳይሬክተሮችና መምህራን የተለያዩ ነገሮችን ይናገሯት ስለነበር ልጅቷ በንዴት መታጠቢያ ክፍል እየገባች ትወጣለች። ሌሎች የቀድሞ ጓደኞቿ ደግሞ ትምህርት ቤት ውስጥ ስለሚገኘው ሱጋንግ የተባለው ወጣትና ከሱ እንድትርቅ በደንብ እየነገሯት ነው። መጀመሪያ ላይ ሁሉንም መምህርና ተማሪዎች ለምን እንደዚህ እንደፈሩትና ነገሩ ቀላል እንደሆነ አስባ ነበር። ነገር ግን አንደኛው ቀን ላይ ድንገት ሱጋንግ የአንድን ተማሪ ፊቱን በላስቲክ ሸፍኖ ሲደበድብ ትመለከትና ገብታ ለማስቆም ስትል ውጭ ላይ የነበረ ተማሪ እንዳትሄድ ያስቆማታል። በመቀጠልም ሱጋንግ የተዳከመውን ተማሪ እየሮጠ ሄዶ ፊቱን በርግጫ ሊለው ሲሞክር መምህርቷ ድንገት ስልክ እንደሚያወራ ሰው በመሃል ትገባና የሱጋንግን እግር ትመታውና ካስቆመችው በኋላ ሙሉ ክስተቱን እንደ ድንገት በአደጋ የተፈጠረና እሷም የተጎዳች በማስመሰል ጸጥ ታደርገዋለች። በመቀጠልም የተማሪው ፊት ላይ ያለውን ላስቲክ ስታነሳ እሷ ከምታስተምራቸው መካከል ኦሚንሱክ የተባለው ተማሪ እንደሆነ ታረጋግጣለች። ከዚያም ተማሪውን ተቆጣጣው ወደ ትምህርት ቤት እንዲሄድ ትነግረውና ፊቷን ዞራ ልትሄድ ስትል ሱጋንግ አይኖች ውስጥ የሚታዩትን ክፋቶች ወዲያው ታነባቸዋለች። በዚህ ጊዜም ሱጋንግ ቀለል ተደርጎ ሊታይ የማይገባው አደገኛ ሰው እንደሆነ ወዲያው ይገባታል። በሚቀጥለው ቀን ሚንሱክ ወደ መምህርቷ በመሄድ የተፈጠረውን ነገር በሙሉ አንድ በአንድ ይነግራታል። አስከትሎም የደረሰበትን በደል ለማመልከት ያልሄደበት መምህርና ፖሊስ ጣቢያ እንደሌለ በመናገር ነገር ግን የሱጋንግ ወላጆች በጣም ኃይለኛና ሀገሪቱ ላይ ተጽዕኖ ፈጣሪ ስለሆኑ ማንም ሰው ሊረዳው እንዳልቻለ ይነግራታል። ህግም ሳይቀር በሱጋንግ ቤተሰብ ተጽዕኖ ስር እንዳለም ያስረዳታል። ቀጥሎም እያለቀሰ ምን ያህል ነገሮች እንደመረሩትና መኖር ብቻ እንደሚፈልግ ይነግራታል። የልጁን ምሬትና ሮሮ ከሰማች በኋላም ንዴት አፍንጫዋ ላይ ይመጣል። ነገር ግን ልትረዳው የምትችልበት ቦታ ላይ አልነበረችም። ከዚያም እንደሷ ያለ ተራ መምህር ምንም ተጽዕኖ ሊፈጥር እንደማይችልና አቅሟ ለዚህ ብቁ እንዳልሆነ ትረዳለች። እንደ ሌሎቹ አላየውምና አልሰማውም ብላ ጸጥ ማለት ስላልፈለገችም ከብዙ ትግል በኋላ ለትምህርት ሚኒስቴሩ በድብቅ ማንነት የሚደርስ መልእክት ጽፋ ታስቀምጣለች። ነገር ግን በቀጣዩ ቀን ወደ ትምህርት ቤት ስትመጣ ሙሉ ትምህርት ቤቱ መረጃው ደርሶት ሁሉም ሰው እየተነጋገረ ትደርሳለች። ብዙ ሳይቆይ የሱጋንግ አደገኛ እናት ወደ ትምህርት ቤቱ በቁጣ በማምጣት ሙሉ ትምህርት ቤቱን ማመስ ትጀምራለች። ቀጥሎም ዳይሬክተሮቹ ማን ደብዳቤውን እንደጻፈ እየጠየቀቻቸው መሳደብና መማታቱላ ትጀምራለች። ይህ በሚሆንበት ጊዜም ሲሚን በድንጋጤ ተንበርክካ እሷ ደብዳቤውን እንደጻፈች በመናገር ይቅርታ ትጠይቃለች። እናትየው ሲሚን እንዳየቻት ወዲያው ሄዳ በጥፊ በመምታት ወደ ዳይሬክተሮቹ ዞራ አሁኑን እንዲያባርሯት ትጠይቃቸዋለች። ውጭ ላይም ሱጋንግ ለሚንሱክ የሚፈጠረውን ነገር እያሳየው ማንም ሰው ሊያስቆመው እንደማይችልና ከሱ መንገድ መቼም እንደማያመልጥ ይነግረዋል። ነገሮች በዚህ ሁሉ ካለቁ በኋላ ከዛች ቀን ጀምሮ የሱጋንግ አዲሷ ኢላማ ሱሚን ትሆናለች። እናም ሱጋንግ ለማቋረጥ መምህርቷን ማደን ይጀምራል። በተጨማሪም ወደ ዳይሬክተሩ በመሄድ በጭራሽ ከስራው እንዳያባረራት ይነግረዋል። አመሻሹ ላይም ሲሚን ከስራ ስለመባረሯና ስለሚመጡት መዘዞች እያሰበች ቅርቧ ወደሚገኝ ሱቅ ዕቃዎችን ለመግዛት ትሄዳለች።
ነገር ግን ሱጋንግና ሌሎቹ አብረውት የነበሩት ቡድኖች ተከትለዋት መጥተው ነበር። ሱጋንግ ወደ ራሱ ስቦ ካስቀመጣት በኋላ እሱ የሚላትን ሁሉ ካደረገች መምህርትነቷን እንደምትቀጥልና ግዴታ ይህንን ማድረግ እንዳለባት ይነግራታል። ውስጡ ያለውን ንዴት ተቆጣጥራ ጥላቸው ልትሄድ ስትልም አስቁመዋት ያነሱትን ፎቶ እያሳዩት በእሷ ላይ ማፌዛቸውንና መሳለቃቸውን ይቀጥላሉ። ቀጥሎም ሱጋንግ ከተቀመጠበት ተነስቶ ያላትን ሁሉ እንድታደርግና ሁለተኛ ዕድል የሚባል ነገር እንደማይኖር ይነግራታል። ሲሚን ከዚህ ሁሉ ንዴትና ብስጭት በኋላ ወጥታ በሰላም እየሄደች እያለ ድንገት ከሰው ጋር ትጋጫለች። የተጋጨችውን ልጅ ይቅርታ ጠይቃው ለመሄድ ብትሞክርም ግን ልጁ ጥቃት በሚመስል መልኩ ጭንቅላቷን በመምታት ከነበረችበት ንዴት ሁለት እጥፍ ይጨምርላታል። ትህትናውን ምንም መረዳት ያልቻለው ልጅም በተደጋጋሚ ማጥቃቱንና መሳደቡን ይቀጥላል። ሲሚን ግን አሁን የመጨረሻ ንዴት ደረጃዋ ላይ ደርሳለች። ከዚህ በላይ ንዴቷን መቆጣጠር የምትችል አትመስልም። ከዚህ ሁሉ በኋላም በስተመጨረሻም ዞር በማለት የልጁን ፊት በርግጫ ብላ ከጣለችው በኋላ እየሮጠች ከቦታው ትሰወራለች። በሌላ በኩል ሱጋንግ ከጓደኞቹ ጋር ተሰባስቦ ከግማሹ እየተጣላና እየረበሸ ባስኬትቦል እየተጫወቱ ነበር። ሱጋንግ አንደኛው ልጅ ጸጉሩን ይዞ እየወረወረውና እየደበደበው ሲሚን ከርቀት ሆና ትመለከተዋለች። የፈለገችው አንድ ምክንያት ነበርና እየሮጠች ማስክ ለብሳ በመግባት ሱጋንግን በርግጫ ትወረውረዋለች። ከረጅም ጊዜ ወደ ፍልሚያ ዓለም ስለተመለሰችም ደስ የሚል ስሜት ይሰማታል። ሱጋንግ ከወደቀበት ተነስቶ ግራ በመጋባት ማን እንደሆነች ለማወቅ ይሞክራል። ነገር ግን ሲሚን ምንም ሳትናገር በተደጋጋሚ ፊቱን በቡጢ ትመታዋለች። ፍልሚያው እየተጧጧፈ በሄደ ቁጥር አብረውት የነበሩት ጓደኞቹ አለቃቸው በዚህ መልኩ ሲዋረድና ሲደበደብ አይተው ስለማያውቁ ሁሉም በሰዓቱ ግራ ተጋብተዋል። ሱጋንግ በተደጋጋሚ ፊቷን ከፍቶ ለማየት ቢታገልም ሲሚን ግን በጣም ፈጣንና ከቁጥጥር ውጪ ስለነበረች ከስር ገብታ እግሩን በመያዝ ተሰብረዋለች። ቀጥሎም ሱጋንግ የተቻለውን ሁሉ እያደረገ ቢፋለምም የሲሚን ፍጥነትና ብቃት ግን ከሱ አቅም በላይ ነበር። ሁሉም ሰው ሱጋንግን መበቀል ስለሚፈልግ በውስጡ ቢደሰትም ነገር ግን አንድም ሰው በደንብ ለመተንፈስ እንኳን አልደፈረም። ጸጥታ በተሞላበት ቦታ እየተፋለሙም ድንገት ፖሊስ ይመጣና የሱጋንግ ሕይወት በዚህ አጋጣሚ ይተርፋል። የተፈጠረው ትግልና ፍልሚያም ለረጅም ጊዜ ንዴት ውስጥ የነበረችው ሲሚንን ራሷን እንድታረጋጋ ረድቷታል። ነገር ግን ይህ ሁሉ ነገር ሲፈጠር የሲሚን ተማሪ የነበረውና በሱጋንግ ጥቃት የደረሰበት ተማሪ የመምህሯን ፊት ተመልክቶት ነበር። በቀጣዩ ቀንም የተፈጠረው የሱጋንግ ውርደትና ያልተለመደ ሽንፈት የሁሉም ሰው መነጋገሪያ እንደሆነ እናያለን። መምህራኑ በሙሉ የሚያወሩት ስለዚህ ጉዳይ ሆኗል። ማስክ የለበሰው ሰው ማን እንደሆነ ስላልታወቀም ሁሉም ውስጣቸው በጣም ተረብሸዋል። ምክንያቱም ለዚህ ነገር ሁሉም ተጠያቂ መሆናቸው አይቀርም። በዚህ ጊዜም ሲሚንም አብራቸው ተቀምጣ ምንም እንደማያውቅ ሰው ግግም ብላ ሐሜቷን ታጣጥፋለች። ነገር ግን በውስጧ የመጨረሻ ሰላምና ደስታ ተሰምቷት ነበር። ከዚያ በኋላም ተማሪዎቹ በብዛት በየቦታው የድመት ስዕል በመሳልና ሱጋንግን በመተረብ የባሰለውን ወንበሩ ላይ ሳይቀር ስለው ያሳቅቁታል። ከረጅም ጊዜያት በኋላም ለመጀመሪያ ጊዜ መምህር ወደ ክፍሉ ገብቶ ሱጋንግን ስርዓት እንዲይዝና የታዘዘውን እንዲያደርግ ይነግረዋል። ሱጋንግ በተፈጠሩት ነገሮች በሙሉ ተናዷል። የቱንም ያህል ደሙ ቢፈላም ግን ውርደቱን እንኳን መሸፈን አልቻለም ነበር። በንዴት ተውጦ መኪናውን መንገድ ላይ ያበረረ ቢነዳም ነገር ግን አንድም ነገር ሊያረጋጋው አልቻለም። በንዴት የራሱን ጓደኞች መደብደብ ሲጀምርም አንደኛው ጓደኛው የተሻለ ሐሳብ ያመጣል። ከዚያም ሚንሱክን ጠርተው ማዋረድና ማንቋሸሽ ይጀምራሉ። ሰውነቱ ላይ አጸያፊ ቃላትን ጽፈው ወደ መመገቢያ ክፍል በመላክም ራቁቱን ትንሽ ደረጃ ወርዶ ወደ አደባባይ ይወጣና በፍርሃት የታዘዘውን ምግብ ሊያመጣ ይሄዳል። ነገር ግን ዶሮ የሚሸጥበት ቤት ውስጥ የሚሰራው ሊልፋት የሚባለው የሲሚን ተማሪ በባለፈው ምሽት ሲሚንን የተመለከታት ልጅ ነበር። ሚንሱክ ራቁቱን ሰውነቱ ላይ እንዲያብድ አጸያፊ ቃላት ተጽፈውበት ከተመለከተ በኋላም በሁኔታው ልጁ ግራ ይጋባል። በንዴትና ውስጡ መጥፎ ስሜት እየተሰማውም በፍጥነት ወደ ሲሚን በመሄድ የተፈጠረውን በሙሉ ነግሯት ልጁን እባክሽ ሄደሽ አግዢው ይላታል። ሲሚን ልትረዳው ከመሄዷ በፊትም የራሱን ልብስ ሰጥቷት ምንም ቢሆን በፍጹም ማንነቷን እንዳታሳይ ይነግራታል። በተጨማሪም በሌላኛው ቀን ነገሮች ሳይከፉ ፖሊስ የጠራው እሱ እንደነበረ ያሳውቃታል። ቀጥሎም ሲሚን ወደ ህንጻው እየበረረች በመሄድ የሚንሱክን አልባሳት እየሰበሰበች ሳለ ሱጋንግ ከርቀት ይመለከታትና አጠገቡ የነበረን የፑል ድንጋይ በማንሳት ይወረውራል። ሲሚን ግን በፍጥነት ዞር በማለት ካመለጠች በኋላ ሱጋንግ አጋጣሚውን ተጠቅሞ በፍጥነት ማጥቃት ይጀምራል። አጠገቡ ያገኘውን እያንዳንዱን ነገር እያነሳም ሰውነቷ ላይ ይከሰክሳል። የመጀመሪያውን እያንዳንዱን ቡጢ ካሳረፈ በኋላ ሲሚን አጋጣሚውን ስታገኝ በኃይለኛው ልቡ ላይ ትመታዋለች። በዚህ ጊዜም ተልኮ የነበረው ሚንሱክ ምግቡን ይዞ ይመለሳል። ነገር ግን ይዞ የተመለሰው ምግብ ብቻ ሳይሆን በእጁ ስለት ይዞ ነበርና እየሮጠ መጥቶ ሱጋንግን ለመውጋት ሲሞክር ሲሚን በመሃል ትገባና የራሷ እጅ ይቆረጣል። ከዚያም ሚንሱክ በድንጋጤ መሬት ላይ ይወድቅና እየጮኸ ሱጋንግን እንዲሞትና እንደሚጠላው በተደጋጋሚ ይናገራል። የደረሰበት በደልና ግፍም ሁሉም ነገር እንዲመራው አድርጎታል።
በቀጣዩ ቀን ወደ ትምህርት ቤት ሲመለሱ ሱጋንግ ሁሉንም ጓደኞቹን ሰብስቦ በየክፍሉ እየዞረ የተማሪዎቹ እጅ ላይ የተቆረጠ ወይም የደማ ምልክት መፈለግ ይጀምራል። እየተፋለሙ የሚገኘው ወንድ መስሎት ስለነበረም ወንዶቹን በተለይ ብዙ ያስጨንቃቸዋል። ነገር ግን ምንም ያህል ቢለፋም አንድ ምልክት ማግኘት አልቻሉም ነበር። ነገር ግን ቀስ በቀስ ከቆይታዎች በኋላ ሲሚን ምንም ያህል ቁስሉን ለመደበቅ ብትሞክርም ከሱጋንግ እይታ ግን ማምለጥ አልቻለችም ነበር። ድንገት ሲጋጩም እጇን ማዞር ስትል እሷ እንደሆነች ወዲያው ይገባዋል። ተከትሏት በመግባትም በስተመጨረሻ ማገኛዎች ትንሽዬዋ ድመት ይላታል። ሲሚን ልትከላከልና ልትፋለም ብትሞክርም ሱጋንግ እጇን ጠረጴዛው ላይ በማድረግ ፊቷ ላይ ላስቲኩን በማሰርና በማፈን ካሰቃያት በኋላ የተሻለ ሌላ ዕቅድ እንዳለው ይነግራታል። ይህም መፋለሚያ ውስጥ በስርዓት እንድትፋለመውና በትክክለኛው መንገድ ሊገድላት አቅዷል። ፍልሚያውን ማትቀበል ከሆነ ግን ሚንሱክ ሊወጋው የሞከረበትን ቪዲዮ ለፖሊስ አሳልፎ እንደሚሰጥ ይነግራታል። ሲሚን ረጋ ብላ ነገሮችን ልታስረዳውና ልትመክረው ብትሞክርም ሱጋንግ ግን ውስጡ ያለው ሰይጣናዊ ባህሪ በቀላሉ ሊቀየር እንደማይችል ገብቷታል። ቀጥሎም በሚገርም ሁኔታ ትምህርት ቤቱ ሲሚንን የሙሉ ሰዓት መምህር በማድረግ ደሞዟን እንደጨመረላት ተሰማለች። ነገር ግን ድብቁን የድመት ማስክ ካወቁ የትኛውም ትምህርት ቤት ተማሪዎቿን የተፋለመች መምህርት መቅጠር እንደማይፈልጉ ገብቷታል። ስለዚህ ያላት አማራጭ ግዴታ እዚሁ መቆየት ነው። ሚንሱክ ግን ነገሮች ካቅሙ በላይ ሆነውበትና ከዚህ በላይ በዚህ መልኩ መኖር እንደማይችል ስለገባው ራሱን ከህንፃ ወርውሮ ሊገድል ጫፍ ላይ ያለ ሲሚን ትደርስና ታስቆመዋለች። በፍቅር እያቀፈችውም ነገሮች እንደሚስተካከሉና ከዚህ ነገር ነፃ እንደሚወጣ ትነግረዋለች። ቀጥሎም የትምህርት ቤቱ የፍልሚያ ቀን ይደርስና ግማሹ የድመት ማስክ ያደረገችውን ሰው ለመደገፍ በተሰበሰበበት ሲሚንም ቃል በገባችው መሰረት ወደ መፋለሚያው ትደርሳለች። ብዙም ሳይቆይ ፍልሚያው ከተጀመረ በኋላ ለቀናት ተደብቆ ለመፋለም ሲለማመድ የነበረው ሱጋንግ የሲሚንን የተጎዳ እጇን በመንካት ቁስሉን በማባባስ በአደገኛው ይደበድባታል። በፍልሚያው መሃልም ሳታስበው ድንገት ጸጉሯ ሲፈታ ሁሉም ሰው ከማስኩ ጀርባ ያለችው ሴት እንደሆነች በማወቃቸው በጣም ይደናገጣሉ። ሱጋንግ ግን ምንም ፋታ ሳይሰጣት በተደጋጋሚ ፊቷን እየደበደበና በርግጫ እያላት አቅሟን በሙሉ ያሟጠጠዋል። በዚህኛው ፍልሚያ ከማንም በላይ የተጨነቀውና ሕይወቱ ሲኦል የሆነበት ሰው ሚንሱክ ነው። ሲሚን በፍልሚያው መሃል ሚንሱክ የነበረበትን ድንጋጤ ትመለከትና በፍጥነት ወደ ፍልሚያው ትመለሳለች። ቀጣዩ እርምጃዋም ከተያዘችበት መውጣትና ሱጋንግ የማይችለውን አደገኛ ፍጥነትና ብቃቷን ተጠቅማ በኃይለኛው እሱን መምታትና ማዳከም ነበር። ከዚያም በኃይለኛው ፊቱን በመምታት ሱጋንግን ግራ እንዲገባው ታደርገዋለች። ቀጥሎም ከዚህኛው ህመሙ ሳይነቃ ድጋሚ ሌላ አደገኛ ምት በማሳረፍ ጸጥ ታደርገዋለች። ከሚያስፈራ ጸጥታ በኋላ ሲሚን ፊቷን ቀስ አድርጋ በመክፈት ሁሉም ሰው እንዲያያት ስታደርግ ሚንሱክ ሳይቀር ሁሉም ሰው በድንጋጤ ጸጥ ብሎ ይቆማል። ነገር ግን ከድንጋጤው ጋር የሚገርም ክብርና ያልታሰበ ትልቅ አድናቆት ነበርና ውስጣቸው የሱጋንግ ደጋፊዎች የነበሩት ሰዎች ሳይቀሩ ሁሉም ስሟን እየጠሩ መጮህ ይጀምራሉ። ነገር ግን ትክክለኛው ፍልሚያ የጀመረው አሁን ገና ነበር። ከተወሰኑ ቆይታዎች በኋላ ሱጋንግ አቅም እያጣ ስለነበር ዳይሬክተሩ ወደ ፍልሚያ ቦታው በመምጣት ሊያስቆማቸው ይሞክራል። ምንም አቅም ቢያጣና መፋለም ከሚችልበት ደረጃ ቢወርድም ግን ሱጋንግ ሲሚንን ሳይገድላት ከዚህ መውጣት አልፈለገም ነበርና ፍልሚያው እንዲቀጥል ይደረጋል። በዚህ መሃል ሳይታሰብ ዳይሬክተሩ ተመቶ ወድቆ ያለ ሱጋንግ አጋጣሚውን ተጠቅሞ ሌላ ቡጢ በኃይለኛው ባያሳርፍባትም ይህ ቡጢ ግን የቀደም የመፋለም ልምዷን ይመልሰዋል። በቀድሞ ሕይወቷ የምታውቀውን አደገኛ የፍልሚያ ጥበብ በመጠቀምና ሱጋንግን በኃይለኛው በመምታት ትዘርረዋለች። ሚንሱክ መምህሩ ለሱ ብላ በዚህ መልኩ እየተፋለመችና በዚህ ልክ እየደከመች መሆኑን ተመልክቶ አይኖቹን ባያቀረሩ ያለ ሱጋንግ ድጋሚ ከወደቀበት ይነሳል። በስተመጨረሻም ሲሚን አቅሟን ሁሉ ተጠቅማ ሱጋንግን በኃይለኛው በመምታት ከሪንግ ውጪ እንዲወድቅና ቀጥታ ሄዶ ሚንሱክ እግር ስር እንዲወድቅ ታደርገዋለች። ቀጥሎም ተከትለው በመምጣት አንገቱን ቀና አድርጋ ሚንሱክን ይቅርታ እንዲጠይቅ ብታደርገውም አሁንም ድረስ ግን ትዕቢቱ ያለቀቀው ሱጋንግ በፍጹም ይቅርታ እንደማይጠይቅ ይነግራታል። ነገር ግን ሚንሱክ በሁሉም ፊት ቀለል አድርጎ ይቅርታህን አልፈልግም ምክንያቱም አንተ በሁሉም ፊት ተሸንፈሃል በማለት ንግግሩን ይጨርሳል። በዚህ ጊዜ ሁሉም ጥለው እየወጡ ሳለ ሱጋንግ ፊት ለፊቱ የነበረን ትልቅ ሰሌዳ ተሸክሞ በመሄድ ሲሚንን ከጀርባ ሊያጠቃት ይሞክራል። ከኋላ እየመጣ የነበረውን ነገር የሰማችው ሲሚንም በፍጥነት ትዞርና በመጨረሻ ራሱን ስቶ እንዲወድቅ ታደርገዋለች። በስተመጨረሻም ሲሚን ከንግግሮቿ በላይ የሚናገር ተግባር ሰርታ በሁሉም ፊት በኩራትና በግርማ ሞገስ እየተራመደች ትወጣለች። ከዚያም ለሁሉም ሰው አስቸጋሪ ነገሮችን መፋለም የሚቻለው በመሸሽና ራስን በማግለል ሳይሆን ነገሮችን ፊት ለፊት በመጋፈጥ እንደሆነ ታሳያቸዋለች። ሚንሱክም በስተመጨረሻ ወደ እስር ቤት በመሄድ የደረሰበትን ወንጀል አንድ ባንድ ለፖሊሶች ይናገራል። የሱጋንግ ጓደኞች የነበሩት በሙሉ ለመክሰስ የሚያግዘው መረጃ በመስጠት ይተባበሩታል። ሱጋንግ አሁን እድሜው ከ18 በላይ እንደመሆኑ መጠን የሚጠበቀውን ክስ በሙሉ ቀጥታ የሚጋፈጥ ይሆናል።
ሲሚንም ከነበረችበት ትምህርት ቤት ወደ ሌላ ቦታ በመሄድና በማመልከት ሌላ ትምህርት ቤት የሚያስቸግሩ ተማሪዎችን ለመቅጣት በማሰብ ስራዋን ለቃ ሌላ ቦታ ለማስተማር ስትገባ እየተመለከትን ታሪካችን ይጠናቀቃል። ከዚህ ቀጥሎ በምስሉ ላይ የምትመለከቱትን ምርጥ ፊልም ተጋበዙልኝ። እንደዚህ አይነት ጸዴ ፊልሞች ሲለቀቁ እንዲደርሷችሁ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደወል ምልክቷን ማብራት እንዳይረሳ።